የእግዚአብሔር ጸጋና ሰላም ለሁላችሁም ይሁን። እንደምከርማችኋል። የእግዚአብሔርን ቃል ከሐዋርያት ሥራ ምዕራፍ 23 ቁጥር 11 ላይ እንዲሁ አጭር ነገር አብረን እንመለከታለን። እንደዚህ ይላል። ወደ ጳውሎስ ኢየሱስ ክርስቶስ በመጣበት ሰዓት የሆነ ነገር ነው። በሁለተኛውም ሌሊት ጌታ ባጠገቡ ቆሞ ጳውሎስ ሆይ በኢየሩሳሌም ስለ እኔ እንደመሰከርክ እንዲሁ በሮሜም ትመሰክርልኝ ዘንድ ይገባሃል፣ አይዞህ አለው ይላል። ክብር ለእግዚአብሔር ይሁን። ጥቂት ነገሮችን እንድናይ ነው እዚህ ክፍል ውስጥ። በሁለተኛውም ሌሊት ይላል። ከዚህ በፊት ደግሞ አንድ ሌሊት ነበር ማለት ነው እና ታሪኩ በጣም ብዙ ነው፣ ጥልቀት አለው የሐዋርያት ሥራ መጽሐፍ እና በተለይ በዚህ ክፍል ላይ የመጀመሪያው ሌሊት የትኛው ነው ስንል እንግዲህ ወደ ኢየሩሳሌም ሲገባ ጳውሎስ በጣም በጭንቀት ነው የገባው። ኢየሱስ ክርስቶስ ለብዙ ጊዜ ተገልጦለታል እየደጋገመ እና ኢየሩሳሌም ያጋጠመው ነገር በጣም ከባድ ነገር ነው። በሄደበት ቦታ ሁሉ ቻሌንጅ ነበረው። ተገልጦለታል እየደጋገመ እና ኢየሩሳሌም ያጋጠመው ነገር በጣም ከባድ ነገር ነው። በሄደበት ቦታ ሁሉ ቻሌንጅ ነበረው ማለት ነው እና በተለይ በምዕራፍ 23 ላይ ስንመለከት ጳውሎስ በሸንጎ ፊት የቀረበበት ሁኔታ ነበር። ይሄ ሸንጎ ደግሞ በጣም ትልቅ ፍርድ ቤት ነው። የብዙ አካላት የተውጣጡበት ሁኔታ ነበረ እና እነዚህ ሸንጎዎች በጣም ብዙ ናቸው። ሰዱቃውያን አሉ፣ ፈሪሳውያን አሉ፣ የሃይማኖት ሰዎች አሉ፣ ህዝብ አለ እና በተቀመጡበት እነዚህ ሰዎች ባሉበት ሁኔታ በጳውሎስ ላይ የውሸት ክስ ነው የተመሰረተበት። ያላለውን ያላስተማረውን ነገር ነው ይዘውበት የመጡት እና በዚህ ጊዜ እንግዲህ የመጀመሪያው ሌሊት ያ ነው። በዛ በመጀመሪያው ሌሊት የተከሰተው ነገር ቀላል አይደለም። ኦፍኮርስ ጳውሎስ ዜግነቱ የት እንደነበረ ተናግሮ የተከፋፈሉበትም ሁኔታ ነበረ። እዛ ክፍል ውስጥ ስንመለከት ያው እግዚአብሔር ጥበብን እንደሰጠው እዛ ክፍል ውስጥ እንመለከታለን እና ይሄ ሌሊት ሐናንያ በተባለው ሰው በኩል በሱ ትእዛዝ ጳውሎስ የተመታበት ሁኔታ ሁሉ ነበር በፍርድ ቤት ውስጥ ማለት ነው እና ከዛ በኋላ እንደውም ህዝብ ሊበጣጥሱትና ሊበጫጭቁት ሊገነጣጥሉት በተነሱበት ጊዜ የሚሊተሪ ቤዝ ውስጥ ያሉ ወታደሮች ናቸው ሐዋርያው ጳውሎስን ወስደው ከእንደገና በጥበቃ ቦታ ላይ ያስቀመጡት ማለት ነው። ይሄ የመጀመሪያው ሌሊት ከባድ ሌሊት ነበር ለጳውሎስ እና በዚህ ቀን ከፍርድ ቤት ከዋለ በኋላ ወደ ሚሊተሪ ቤዝ ውስጥ ነው የተወሰደው ወይም ወደ ካምፕ ወይም ደግሞ እንግዲህ አንድ ሰፈር ሊሆን ይችላል። አንዳንድ ትርጉሞች እንደውም ምሽግ ነው የሚለው እና በእንደዚህ አይነት ቦታ ውስጥ ሄዶ ሐዋርያው ጳውሎስ ተቀምጧል። እንግዲህ ተመልከቱ፣ ይሄ ወቅት በጣም ከባድ ወቅት ነው። የመጀመሪያው ሌሊት ከብዙ ግራ መጋባት ከመመታትም አልፎ ነገ ምን እንደሚጠብቀው አያውቅም። በጣም ሲሪየስ ነው። ጣልቃ የገቡ ወታደሮች አሉ። ምክንያቱም ሊገነጣጥሉት ህዝብ ጳውሎስን የሚፈልጉበት ሰዓት ነበረ እና ይሄ ሌሊት ለጳውሎስ ከባድ ሌሊት ነበር። ተኝቶ በስጋ ሽንፈቱን ውድቀቱን ምን እንደሚጠብቀው አያውቅም። ተስፋ ሊቆርጥ ይችላል። በነጋታው ሞት አለ። ኦፍኮርስ ወደኋላ ሜዳችሁ ስትመለከቱ እንደዚህ አይነት ነገሮችን ታያላችሁ እና ጳውሎስ በትልቅ ጨለማ ውስጥ የተከበበበት ሰዓት ነበር እና እንግዲህ ህይወታችን እንደዛ ይሆናል አንዳንድ ጊዜ ማለት ነው። እግዚአብሔር ቤት ውስጥም እያለን በጌታ ቤት ውስጥም እየኖርን እግዚአብሔርን እያገለገልን ፈርሰን ወድቀን ተስፋ ቆርጠን በእኛና በሞት መካከል አንድ እርምጃ ቀርቶ ማንም ሳይደርስልን ቀርቶ ብቻችንን ሆነን በፈረሰው ነገር ላይ እያሰላሰልንበት ያለ ሌሊት ሊሆን ይችላል። አንዳንዱ ሌሊታችን፣ አንዳንዱ መከራ የምንቀበልበት ነው። አንዳንዱ ከመከራዎቻችን አልፈን ደግሞ ሶሉሽን ሳይመጣ መከራዎቻችንን እያሰብን እየተከዘን የምንቀመጥበት ሁኔታ ይሆናል። ጳውሎስ እንደዛ ነው የሆነው። ብቻውን ሄደው ወደ ካስል ወስደው ወደዛ ውስጥ አስቀመጡት ይላል። ወደ አንድ የጦር ሰፈር አስገቡት ይላል። ወይም ደግሞ ወደ ምሽግም አስገቡት የሚል ትርጉም አለ። ባንስል ወስደው ወደዛ ውስጥ አስቀመጡት ይላል። ወደ አንድ የጦር ሰፈር አስገቡት ይላል። ወይም ደግሞ ወደ ምሽግም አስገቡት የሚል ትርጉም አለ በአንዳንድ ቦታዎች ላይ እና እንግዲህ ተመልከቱ፣ ይሄ በምድር ላይ ሲራመድ የነበረ እየተደበደበ የነበረ አንድ ሰው ተነስቶ በምናምን ውስጥ ደግሞ ገብቶ ሲቀመጥ ምን ሊሆን እንደሚችል እናስባለን። በእርግጥ የጳውሎስ ህይወት ቀላል አልነበረም እና ይሄ የመጀመሪያው ሌሊቱ ነው ማለት ነው። ሁለተኛው ሌሊቱ ደግሞ በዛው ጊዜ ውስጥ የሚሆነውን ነገር አያውቅም፣ ምን እንደሚያደርግ አያውቅም፣ ግራ ተጋብቷል እና ግራ የተጋባበት በፍርሃት የተሞላበት በፍርሃት የተዋጠበት ወቅት ነው። ለዛም ደግሞ ማስረጃው ምንድነው? ቁጥር 11 ስንመለከት ኢየሱስ ክርስቶስ ከተገለጠ በኋላ አይዞህ ይለዋል። አይዞህ ሚንስ
የሆነ ነገር ሀፕን አድርጓል ማለት ነው በህይወቱ። እና በህይወታችን እንደነዚህ አይነት ሀፕን የሚያደርጉ ነገሮች ይመጣሉ። የምንሰማቸው የሞት ድምፆች ይኖራሉ፣ መርዶች፣ ከስራ መባረር ሊሆን ይችላል፣ በአገልግሎታችን አለመሳካት ሊሆን ይችላል፣ የተለያዩ ነገሮች በጤንነት የምንሰማቸው መጥፎ ጨለማዎች ሊሆኑ ይችላሉ። እነዛን ሰምተን እጃችንን አጣጥፈን የምንቀመጥባቸው ሌሊቶች ሊሆኑ ይችላሉ። እኔ እነግራችኋለሁ በጳውሎስ ህይወት ውስጥ በአገልግሎት ውስጥ እግዚአብሔር እንደመጣ ኢየሱስ ክርስቶስ እንደተገለጠ በሁለተኛው ሌሊት በጳውሎስ ህይወት ውስጥም ሲገለጥ እንመለከታለን ማለት ነው። ሁለተኛው ሌሊት እንደመጀመሪያው ሌሊት አይደለም። የሚያጽናና ትልቅ ነገር የመጣበት ሌሊት ነው እና ይሄ ሌሊት ኢየሱስ ክርስቶስ ነው ለጳውሎስ የመጣው። በሁለተኛውም ሌሊት ጌታ ባጠገቡ ቆሞ ይላል። ጳውሎስ እግዚአብሔርን በድምፅም ሲሰማ የነበረበት ሁኔታ አለ። ፊል ያደርገዋል እግዚአብሔርን፣ መንፈስ ቅዱስን ያዳምጣል፣ ይሰማል። እዚህ ጋር እንግዲህ የምንመለከተው ፊዚካል የሆነ ነገር ነው። ባጠገቡ ቆመ ነው የሚለው። ባጠገቡ ቆሞ የተናገረው ነገር አንድ ነው። በኢየሩሳሌም ስለ እኔ ስም እንደመሰከርክ እንደዚሁም ደግሞ በሮምም ስለ እኔ ትመሰክራለህ አለው። አይዞህ አለው። ስለ መከራው ስላሳለፈው ኤክስፒሪየንስ አይደለም ትናገራለህ የተባለው። በዚህ ሁሉ ውስጥ ትልቁ አልቲሜት ጎል ስለ ኢየሱስ ክርስቶስ መናገር ነው ማለት ነው። ኢየሱስ ክርስቶስ የሰራውን ስራ ማውራት ነው። ኢየሱስ ክርስቶስን መግለጥ ነው። ጳውሎስ ስለ ራሱ ቢሆን ብዙ ነገሮችን ማለት የሚችልበት ሁኔታ ነበር። ስለዚህ ሁለተኛው ሌሊት በዛ በመጀመሪያው ሌሊት ላይ አልፎ መግለጥ ነው። ጳውሎስ ስለ ራሱ ቢሆን ብዙ ነገሮችን ማለት የሚችልበት ሁኔታ ነበር። ስለዚህ ሁለተኛው ሌሊት በዛ በመጀመሪያው ሌሊት ላይ አልፏል፣ ትልቅ መከራ ተቀብሏል። በሁለተኛው ሌሊት ግን ኢየሱስ ክርስቶስ ወደሱ መጣ ማለት ነው። ትልቅን ብርሃን ይዞ መጣ። ይሄ ማለት ችግሩ ተወገደ ማለት አይደለም፣ ግን ችግሩን እንደሚያልፍ ኢየሱስ ክርስቶስ በአጠገቡ ሆኖ እንዳበረታው፣ ከተስፋ መቁረጥ እንዳዳነው፣ በአገልግሎቱ ግን ወደፊት እንደሚቀጥል ይህንን መልእክት ከዚህ ክፍል ውስጥ እናገኛለን። እንግዲህ ጳውሎስ በምሽግ ውስጥም ወድቋል ማለት ነው። ተመልከቱ፣ ጨለማ ነው። በጨለማ ውስጥ የነበረው ኤክስፒሪየንስ ከባድ ነው። ጨለማ ነው። ይሄ ሁለተኛው ጨለማ ነው፣ ኢየሱስ ክርስቶስ ወደሱ የመጣበት ጊዜ ማለት ነው። እና እንደውም በዚህን ጊዜ ኢየሱስ ክርስቶስ መጥቶ ከተናገረው በኋላ አይዞ ካለው በኋላ ሲነጋ ግን የሆነው ደግሞ በጣም ቫይስ ቨርስ የሆነ ነገር ነው። የተገለበጠ ነገር ነው የገጠመው። እና ከገጠመው ነገር አንዱ ምንድን ነው ስትሉ 40 የሚበልጡ ሰዎች የጳውሎስን ሕይወት ለማጥፋት ቅድም እንደተነገረው ገነጣጥለው ለማጥፋት የተማማሉበት ሁኔታ ነበር ይላል። ኢየሱስ ክርስቶስ ተናግሮት ከሄደም በኋላ ጳውሎስን ማለት ነው። ይሄ ማለት ምን ማለት ነው? እነዚህ አካላት ጳውሎስን ለማጥፋት፣ ጳውሎስን ለመገነጣጠል፣ ከምድረ ገጽ ለማጥፋት የተማማሉበትና ኢነርጂን የተሞሉበት አንዱ አካሄድ ምንድን ነው ብላችሁ ስትመለከቱ በጣም በሚገርም ሁኔታ በምግብ ነው የተማማሉት፣ ባለመብላት ነው የተማማሉት። ይሄንን ሰው እስከምንገለው ድረስ እህል ውሃ ባፋችን አይገባም ነው ያሉት። አንቀምስም አሉ። 40 የሚበልጡ ሰዎች ኢየሱስ ክርስቶስ ሌሊት መጥቶ ተናግሮታል። አይዞ በርታ፣ ገና ወደዛ ሄደህ ትመሰክራለህ፣ እዚህ እንደሆነው እዛም ይቀጥላል አለ። በኢየሩሳሌም የሆነው ከባድ ነገር ነው። በሮም ይሄ ነገር ይቀጥላል ማለት ነው። ግን እኔ ከአንተ ጋር ነኝ አለው። ከዛ በኋላ ሲነጋ የሆነው ነገር ነገሩ ገለል ብሎ ምናምን አይደለም ያየው። አንዳንድ ጊዜ በህይወታችን እንደዛ ይሆናል። እግዚአብሔር ከኛ ጋር ስለሌለ አይደለም፣ ከተናገረን በኋላ የነገሮች አለመወገድ በአካባቢያችን ሊፈጠሩ ይችላሉ፣ ሊቀጥሉ ይችላሉ። ግን መሰረታዊ ነገር በእነዚህ ነገሮች ውስጥ የሚያሳልፈን አምላክ፣ ሌሊቱን ወደ ብርሃን የሚያመጣ አምላክ ከኛ ጋር ስላለ የተናገረንን ያበረታታንን ነገር መያዝ አለብን። በሁኔታዎች በሰርከምስታንስ አይደለም የሚለካው፣ በታማኝነት ነው። ዝምታ ስለመጣ በአካባቢያችን ረጭ ስላለ የሰላም መኖር ግብ ነው ማለት አይደለም። ትልቁ ግብ በእግዚአብሔር ፊት የተነገረንን ነገር ሰምተን ታማኝ መሆን ነው። እግዚአብሔር ኃላፊነቱን ይወስዳል። ስለዚህ በጳውሎስ ሕይወት ውስጥ የሆነው ነገር ይሄ ነው ማለት ነው። እና ልክ ሲነጋ የሆነው ነገር ምግብ ሳይበሉ ልብ በሉ፣ ራሳቸውን እንደውም ሞር አፕግሬድ አድርገዋል እነዚህ ሰዎች። ይሄ ተጋድሎ የሚባለው ማለት ነው፣ መሞት ወይ መግደል ማለት ነው። ካልገደል ነው አንበላም፣ ራሳችንን ባለመብላት እናጠፋለን የሚል መሐላን የተማማሉት እነዚህ ሰዎች። ያ ማለት ምንድን ማለት ነው? ረሃባቸው እየጨመረ ሲሄድ እነዚህ ሰዎች ጳውሎስን ለመግደል የሚያደርጉት ተጋድሎ እየጨመረ ይሄዳል ማለት ነው። እና ይሄ ነው የሆነው በጳውሎስ ሕይወት ላይ። ይሄ በሆነበት ሰዓት አይዞህ ብሎታል ኢየሱስ ክርስቶስ፣ አይዞህ ብሎታል። ይሄ ነው የሆነው በጳውሎስ ሕይወት ላይ። ይሄ በሆነበት ሰዓት አይዞህ ብሎታል
ኢየሱስ ክርስቶስ አይዞ ብሎታል። መቼም አይዞ የሚለንን አያሳጣን። ያ አይዞ የሚለው ቃል ሕያው ስለነበረ በመጽሐፍ ቅዱስ ውስጥ በብዙ ሁኔታ ያልተጻፈ ግን ለጳውሎስ ሶሉሽን የሆነ ነገር መጣ ማለት ነው። ምዕራፍ 23 ላይ አንዱ የእህቱ ልጅ እነዚህ ሰዎች ይህንን ዱለታ ሲዶልቱ ሰምቶ ነበር። ከዛ በኋላ ይህንን መጥቶ ለሻለቃው ነገረው። አንዳንዱ ጊዜ እግዚአብሔር በማን እንደሚያድነን በማን ህይወታችንን እንደሚያተርፍ በእነማን እንደሚጠቀም አናውቅም። ግን ከሌትም ቦታ እግዚአብሔር ለህይወታችን የሚሆን መዳንን ያመጣል። ለምን? በቃሉ ታማኝ ስለሆነ። በእኛ መለኪያ አይደለም የሚሰራው። እንደኛ ቢሆን ሌሊት ኢየሱስ ክርስቶስ ወደ ጳውሎስ መጥቶ አይዞ ካለው በኋላ ጠዋት ወክ እያደረገ እየበላ እየጠጣ በሰላም እንደሚኖር ነው የምናስበው። ነገሩ ግን እንደዛ አይደለም የሚሆነው። ችግሩ አይደለም የተወገደው። ጸጋዬ ይበቃሃል እንደተባለ ከጳውሎስ ፈውስ በላይ ነው እግዚአብሔር ጸጋ አይደለም። ጸጋዬ ይበቃሃል፣ ኃይሌ በድካምህ ይገለጣል አለው። ፈውስ ነው የለመነው ጳውሎስ። ግን የተትረፈረፈውን ጸጋ፣ ከጤንነት በላይ የሆነውን ጸጋ እግዚአብሔር ለጳውሎስ እንደሰጠው ሁሉ እዚህም ቦታ ላይ ችግሩን ሳይሆን እግዚአብሔር ያስወገደለት መላዎችን ነው ያመጣለት። በእህቱ ልጅ በኩል የመጣው ጳውሎስ አጎቱ ነው ማለት ነው። ይሄ ሰው ሰምቶ ሄዶ ነገረው ይላል። እግዚአብሔር እሱን አዘጋጀው። ሁለተኛው ደግሞ ሻለቃው ነው። ቀላል እንዳይመስላችሁ 470 ወታደሮችን ያዘጋጀው። እግረኛ፣ ፈረሰኛ፣ ጦረኛ 470። ከዛ በኋላ የሚገርማችሁ ነገር በቁጥር 33 አካባቢ ይመስለኛል የሐዋርያት ሥራ ምዕራፍ 23 አካባቢ ወደ መጨረሻው ላይ ስትመለከቱ ወታደሮቹም እንደታዘዙት 3 አካባቢ ይመስለኛል የሐዋርያት ሥራ ምዕራፍ 23 አካባቢ ወደ መጨረሻው ላይ ስትመለከቱ ወታደሮቹም እንደታዘዙት ጳውሎስን ይዘው በሌሊት ወደ አንቲጴጥሬስ ወደ ተባለ ቦታ አደረሱት ይላል። በሰላም ደረሰ። በቃ አልቲሜት ጎሉ ይሄ ነው። መሄድ ያለበት ቦታ ላይ ሄደ። ጳውሎስ ከመገነጣጠል ከጨለማ ይሄ ነው። መሄድ ያለበት ቦታ ላይ ሄደ። ጳውሎስ ከመገነጣጠል ከጨለማ ወደ ሚሊተሪ ቤዝ ውስጥ ነው የተመለሰው፣ ወይም ደግሞ ወደ ቤዝመንት ውስጥ ነው የገባው፣ ወይም ወደ ምሽግ ውስጥ ነው የገባው። አንድ በእግሩ ሲሄድ የነበረ ሰው ማለት ነው። ይሄ የሆነው ስለ ክርስቶስ ኢየሱስ አገልግሎት ነው። በክርስትና ህይወታችን ውስጥ አንዳንድ ጊዜ ኮርነር እንደረጋለን። የቆምን ሰዎች በዚህ ሰዓት የወደቃችሁ ካላችሁ፣ ጨለማ የሆነባችሁ ፈርሶባችሁ በጀርባችሁ ወድቃችሁ ጨለማችሁን የምታሰላስሉ መንገድ የለንም የምትሉ ምንድነው ከዚህ በኋላ መሆኑ የምትሉ ሰዎች ካላችሁ እነግራችኋለሁ። በሁለተኛውም ሌሊት ላይ እግዚአብሔር ወደ እናንተ መምጣት ይችላል። እግዚአብሔር ወደ እናንተ ሲመጣ ሰርከምስታንሱ ላይሆን ይችላል ጸጥ የሚለው፣ ግን ምድርና ሰማይ ያልፋሉ። አይዞ ካለ እግዚአብሔር ታልፋላችሁ። በእሳት ውስጥ መንገድ አለው፣ በውሃ ውስጥ መንገድ አለው። በተሰባበረ ጠርሙስ ላይ እግዚአብሔር ወክ እንድናደርግ ያደርጋል። ማለፍ ካለብን እናልፋለን። በክርስትና ህይወታችሁ ዋጋ እየከፈላችሁ ያላችሁ ወንድሞች እህቶች፣ በቤት ውስጥ የምታገለግሉ የቤት ሰራተኞች ብትሆኑ፣ መንግስት ሰራተኞች፣ በተለያየ ቦታ ላይ ወታደሮች ፈላችሁ ያላችሁ ወንድሞች እህቶች፣ በቤት ውስጥ የምታገለግሉ የቤት ሰራተኞች ብትሆኑ፣ መንግስት ሰራተኞች፣ በተለያየ ቦታ ላይ ወታደሮች፣ ለእናንተ መልእክት አለኝ። እግዚአብሔር ከእናንተ ጋር ነው። የወደቃችሁ የተጣላችሁ በተለያየ ድክመት ውስጥ ያላችሁ ብትሆኑ እግዚአብሔር ህይወታችሁን ይባርካል። እግዚአብሔር ህይወታችሁን ይለውጣል። እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር የተናገረውን ነገር ሁሉ ጊዜ ይፈጽማል። ስለዚህ ይህንን ተስፋ ያዙ። ሁለተኛው ሌሊት እያሰላሰላችሁ ውድቀታችሁን እያሰላሰላችሁ ያላችሁበት ሰዓት ከሆነ እንደ ጳውሎስ ሁለተኛው ሌሊት የእናንተ ሁለተኛው ሌሊት እያሰላሰላችሁ ውድቀታችሁን እያሰላሰላችሁ ያላችሁበት ሰዓት ከሆነ እንደ ጳውሎስ ሁለተኛው ሌሊት የእናንተ ሰዓት ነው። ተስፋ አትቁረጡ። ሁለተኛው ሌሊት ውድቀታችሁን እያሰባችሁ ከሆነ እግዚአብሔር ወደ እናንተ የሚመጣበት ሰዓት ነው። ወደ ጦር ሰፈር ነው የገባው ኢየሱስ ክርስቶስ። ወደ ሚሊተሪ ቤዝ ውስጥ ነው የገባው፣ ማንም በማይገባበት ቦታ ላይ። የእግዚአብሔር ቃል ግን አይታሰርም ይላል መጽሐፍ ቅዱስ። በየትኛውም ቦታ ላይ አቋርጦ መምጣት ይችላል። ፍጥሞ በተባለ ደሴት ላይ ዮሐንስን ጥለውት ኢየሱስ ክርስቶስ በላይ በኩል መጥቶ ወደሱ ለሴንቲንግ ነው። ማንም ቢዘጋ አፋችሁን፣ ማንም ከቦታ ቢያስወግዳችሁ፣ ማንም ቢያፈናቅላችሁ፣ ይሄ ሁለተኛ ሌሊታችሁ ነው። በሁለተኛ ሌሊታችሁ ላይ እግዚአብሔር ወደ እናንተ ይመጣል። እግዚአብሔር ይባርካችሁ፣ መከናወን ይጣችሁ። ተባረኩ። እግዚአብሔር ከመንፈሳችሁ ጋር ይሁን።